የዓለም ብርሃን የሆነው ኢየሱስ ዘመኔን፣ ቤቴን፣ ሕይወቴን ወደ ብርሃን ቀየረው። አንድ ቤት ላይ አሁን ብርሃን እየበራ ነው። በአንድ ትዳር ላይ ብርሃን እየበራ ነው። የበሽታው ጨለማ እየተነቀለ ነው። አንድ ሰው ጮሆ አሜን። ሁለተኛ ከፍ አድርጉ እጃችሁን። ሁለተኛ እኔ በሉት ከታሰሩት ተርታ አይደለሁም። እንደ ተፈታች ሚዳቆ ነኝ። እጸልያለሁ፣ አገለግላለሁ፣ እሄዳለሁ፣ እመላለሳለሁ፣ እሰብካለሁ። ከዚህ በኋላ በዘመኔ ላይ እስራት አይሰራም። እኔ ሳላውቅ በስሜ ላይ በፎቶዬ ላይ በልብሴ ላይ የታወጀው ማንኛውም ክፉ መንፈስ አይሰራም። እስኪ የተፈታችሁ ከፍ አድርጋችሁ እኔ እየተፈታሁ ነው ይበለው። በድግምት አልታሰርም፣ በወሬ አልታሰርም፣ በምቀኛ አልታሰርም፣ በብር ተሰርቶ አልታሰርም፣ በበሽታ አልታሰርም። እኔ ተፈትቻለሁ። እንደ አፍ ቃል ሆነልሽ፣ እንደ አፍ ቃል ሆነልህ። አንድ ሰው ስረል ብሎ ተፈታው ይበል። ድገሙና ተፈታው ይበል። ምን ሆነሃል? ምን ሆነሃል? እጆች ነሰና ተፈትቻለሁ በል። ዘመን ከታሰሩ ተርታ አይደለህም። እጅን ዘርግባክ ዘመንሽ ከታሰሩ ተርታ አይደለሽም። እያገለገልክ አትታሰርም። አሜን በላንተ። ዘንዶ አያሳብድህም። እባብ ቀላሉ አያሳብድህም። ጅብ ላይ የሚጋልብ አያሳብድህም። ልብስ የሚወስድ አያሳብድህም። ፎቶ የሰቀሉ አያሳብድህም። አንተ ተራስ አይደለህም። አንተ ለማኝ አይደለህም። ወጣ የምትወጣ አይደለህም። ከፍ ብለህ ዝቅ የምትል አይደለህም። ዘለል በልና ተፈትቻለሁ። ተፈትቻለሁ። ብራሲያና ጋባናስ ወጆና ሀተጋባናስ ሎላና ባህን ተናንያስ የሆነ አንድ ነገር እያየሁ ነው። ኢየሱስ ጌታ ነው። እጃችሁን ከፍ አድርጉ። አሁን የሆነ ድምፅ እየሰማሁ ነው። ከፍ አድርጉ እጃችሁን። ዤካድ እንደሐስያ አባቴ እንደሚል ድምፅ እየሰጠኝ ነው። እዚህ ጉባኤ ላይ ነገሯን አስራል ብሎ የሚስቷሉ አሁን ግን ተፈታለች። ትሄዳለች እንጂ ትመለሳለች የተባለች ልጅ አለች። ዛሬ ለዘላለም ትፈታለች። ዛሬ ለዘላለም ትፈታለች። ምንም ቢሰራ አይሳካም የተባለ ሰው አለ። ከዚህ በኋላ ተፈቶ ይሰራል፣ ሰርቶ ይለወጣል፣ ሰርቶ ይባረካል። ሰማይ ያንን ሰው ዛሬ ሊፈታ ቀጠሯል። ሶስተኛ አንድ ነገር ሶስተኛ እጃችሁ ከፍ አድርጉና ተፈውሻለሁ በሉት። አንድ ተናገር። ከካንሰር፣ ከኤችአይቪ፣ ከኪንታሮት፣ ከእርግማን፣ ከዘር ማንዘር መርገም፣ ከተሰራው መተት፣ ከወጣው ክፉ አዋጅ፣ ከያዘኝ በሽታ እጅና ሳይሴ ተፈውሻለሁ። ተፈውሻለሁ። አንድ ሁለት ሶስት በሽታቸው የተጣበቀው በሽታ ተቃጠለ። ወገባችሁ ላይ ያለው ተነቀለ። አይምሮችሁ ላይ ያለው ተነቀለ። ልባችሁ ላይ ያለው ተነቀለ። እጃችሁ ላይ ያለው ተነቀለ። የአንዳንዱ ትከሻ ያዘው ተነቀለ። ሶስት ጊዜ እጅን አንሳና ውስጤም ውጭም ተፈወሰናል በለው። ስጋዬም መንፈሴም ተፈወሰናል። ለተቀበለው ይሁንለት፣ ለተቀበለው ይሁንለት። አሁንም ድገምና ዘመኔ ተፈወሰናል። ምንም ነው የምናስለው። እስኪ እጅን ከፍ አድርግ። በጌታ በኢየሱስ የተቀመጣችሁ እዛ መሃል ብትቆሙ
ጨርሰናል። እችን ተናጥቀን የምናስጥለው ተናጥቀን ከአራቱ መቅጣጫ ምን ብለን አንጊ መንሳ ጉበማቴ ኡቡስንሳ ወደ ኡቡስ ሲነሰው አንጫን ሲሳሉ ሳቱ አንጫና ኮዶ ወደ ሰው ይብመት ያጀሰ ነባ አንጫን ነው ኒባ በጣም ሄኖ ቡሳ ለቂመን ከማማ ኢንካመቱ ጎራጎ አዋሬ ነይ በ ለገ ወጫመረ ቢቀሸንማ ኖሮረሸንማ ኢየሱስ ታቦሙ ይህን ዋቅ ኦሮሞ ካቢሰ መንቄ ለካ ኦቦጀነ በደላለ ነው አሜን ኦቡሰን እና ቡሳ ነው እና ወሽች ቱርቱላ ዋና መስክ ተቀም ይገደው ይገደው እና ወሽች ነው ለክና ይገደው አሜን ኤሎይ ልቀቅ ልል አይለቅ ባና ይገደው በአማርኛ ሴጣን ማሜሮች ከፈርጉና ደስታዬን ልቀቅ በሉ። ደስታዬን ልቀቅ። ይኸው ልቀቅ የሚሉትን አስለቀቀኝ። አባ ይኸው ልቀቅ። መፈታት ለፈለገው ዛሬ መፈታት። አሁን ድገምና ደስታዬን ልቀቅ በለው። አገልግዬ ደስታዬን ምን በል ልቀቅ። ሰብኬ ምንን ልቀቅ። ኖሬ ምንን ልቀቅ። ልሰብክ ነው ምንን ልቀቅ። ልነግቶ ምንን ልቀቅ። ሰው ልሆነ ምንን ልቀቅ። ሚያስመሰግኝ ከፈርጆ ከፈር ሁራዛ ብራዲያስ ባዳጋ ቦቻኒያ ቪቶሪያስ ቦራጋኒያ አሁን ወደደም ጠለም የቤት ደስታ ዛሬ ነው የሚመለስ። ቤት ገብተማ ተግሎ መረበ፣ ወደ ግቢ ገብተማ ታይሎ መረበ፣ ወደ ሰፈር ገብተማ ታይሎ መረበ። ዛሬ ጠላት የያዘው ደስታ ይለቅልህ። እጅ ሰው ይባርግና ልቀቅ በሉ። ደግሞ ልቀቅ በሉ። ሳቄን ልቀቅ በሉ። ደስታዬን ልቀቅ በሉ። እረፍቴን ልቀቅ በሉ። ከዚህ በኋላ እኔ ሲያዝን እኔ ሲያለቅስ ለአንተ ደስታ አይሆንም። በጌታ በኢየሱስ ስም የደስታዬ ጠላት የሳቄ ጠላት ዛሬ እንዲህ ነው የሚሆነው። መዝሙር 106 ላይ እግዚአብሔር የጽዮንን ምርኮ በመለሳ ጊዜ እጅግ ደስተኞች፣ አፋችን በደስታ አንደበታችን በሐሴት ሞላ። በዚያን ቀን በአሕዛብ ዘንድ እንዲህ ይባላል፣ እግዚአብሔር ታላቅ ነገርን ይችን ልናገርና ትንሽ አንድ የቤት ስራ እንሰራና ከዛ ወደ ፈውስና ወደ አጋንንት ማስጮህ እንገባለን። እሺ እቻ ሁሉ ለመታ ሙቅታ ኮላፎች